እኔ በሚሉት ማን ነው? እስቲ ዛሬ የመጨረሻ ቪዲዮ ልሰናበታቸው። እንግዲህ ጀዋል ፍተሻ እንደነበር ነግሬያቸዋለሁ። ስልክ በእነሱ እጠራለሁ እንዴ ደግሞ እና ስልካችን የመጨረሻ ነገ ትወሰዳለች። ሌላ ሶስተኛ እንትን ወጥቷል። እንግዲህ የሶስተኛው እንትን ደግሞ ከዚህ ክፍል ውስጥ ራሱ ብንደብቅ ፈትሸውን አለ አይደለም በቲሸርት እና በፓንታችን ወደ ሌላ ክፍል ነው የምንቀየረው። ሌላ ክፍል ስንቀየር ባዷችን ነው። እዛ ደግሞ እንኳን ስልክ ቪዲዮ ለመስራት ቀርቶ ቀጥታ ስልክ ራሱ ለመደወል ቀጥታ ስልክ ራሱ አይገኝም። በጣም ልንደበቅ ነው። በውጭ ያላችሁትም በጣም ተፍትሽ ተንስቷል። እንደምታውቁት ዛሬ ቀን ጀምሮ በጣም ተጨናንቋል። ሰው የኛ ሀገር ዜጋ ብቻ ሳይሆን የውጭ ሀገር ዜጋ ሁላ ተጨናንቆ ነው ያለው እና ጽናቱን ይስጣችሁ። እዚህም ከመጣችሁ እንግዲህ ዌልካም ሪሳለቱን ኢላ መሐመድ ብን ሰልማን ወሸዕበሃ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ وعلى آله وصحبه أجمعين أما بعد رسالة إلى رئيس السعودية وشعبها من مساكين الحبوش مالف دقيتي دبي مالف قتي دبي كان هي سالبون يككين يمالي كان هجن نجبون كان بيرا بانيف چوما برباچاف متين جراچوف مليسا كليسا ميكا لبون دربهم المباني يسا لكسا يا فرا لكسا يا قومو مالو نوف درمدان اولفدا دمو alagaan alagaadhaam antaniin argamu jireenya barbaachaaf oliif gannaan dhoofne baddaa fi gammoojjii yoom nu dhiisa yaa firaa gaddaa. Assalamu alaikum warahmatullahi wabarakatuh. Obboleeyyantii kabajamoo fi jaallatamoo lammiiwwan keenya Oromoo bakka jirtanitti sagalee keenya sheer nu godhaa isiniin jenna. Bakkitti argamnu mana hidhaa Tariiquu Alkarjii keessatti maanguddoonni keenya dhibeedhaan nu harkatti dararamutti jiru. እኔ በሚሉት ማን ነው? እስቲ ዛሬ የመጨረሻ ቪዲዮ ልሰናበታቸው። እንግዲህ ጀዋል ፍተሻ እንደነበር ነግሬያቸዋለሁ። ስልክ በእነሱ እጠራለሁ እንዴ ደግሞ እና ስልካችን የመጨረሻ ነገ ትወሰዳለች። ሌላ ሶስተኛ እንትን ወጥቷል። እንግዲህ የሶስተኛው እንትን ደግሞ ከዚህ ክፍል ውስጥ ራሱ ብንደብቅ ፈትሸውን አለ አይደለም በቲሸርት እና በፓንታችን ወደ ሌላ ክፍል ነው የምንቀየረው። ሌላ ክፍል ስንቀየር ባዷችን ነው። እዛ ደግሞ እንኳን ስልክ ቪዲዮ ለመስራት ቀርቶ ቀጥታ ስልክ ራሱ ለመደወል ቀጥታ ስልክ ራሱ አይገኝም። በጣም ልንደበቅ ነው። በውጭ ያላችሁትም በጣም ተፍትሽ ተንስቷል። እንደምታውቁት ዛሬ ቀን ጀምሮ በጣም ተጨናንቋል። ሰው የኛ ሀገር ዜጋ ብቻ ሳይሆን የውጭ ሀገር ዜጋ ሁላ ተጨናንቆ ነው ያለው እና ጽናቱን ይስጣችሁ። እዚህም ከመጣችሁ እንግዲህ ዌልካም ብዬ የምቀበላችሁ ይሆናል። እስተዛሬ ጮክን፣ ድምፅ ድረሱልን ባካችሁ ብለን ጮክን፣ ማንም አልደረሰልንም። አይወላችሁ እንግዲህ ደስ የሚለኝ እንዳውም ሀገር ገብቻለሁ ብዬ ቪዲዮ ብሰራ ነው እንጂ ካሁን በኋላ አንዱ ለለቅሶ ራሱ እዚህ ሚዲያ ላይ መምጣት ደስ አይለኝም። እንደገና ፍትህ ለእስረኞች ብዬ ሌላ ቪዲዮ መስራት ኧረ ወደዛ። እስተዛሬ 8 ወር ሙሉ ይኸው በድፍረት ማለት ነው አንድ ቀን ፈርቼ አላውቅም። ችግር ይደርስብኛል ብዬ ማለት ነው። በቲክቶክ ስመጣ በራሴ ወይ 2 ሰው ምናምን ይዤ ነው የምመጣው እንጂ ሰው አብዝሼ አልመጣም። ግን ፈጣሪ እስተዛሬ ጠብቆኛል። በእናንተም ድዋ ወይም ደግሞ በእናቴ ድዋም ሊሆን ይችላል። ፈጣሪ ጠብቆኛል። ለክፉ አልሰጠኝም። ቪዲዮ ለሰው አዳዲስ መረጃ ሲኖር እያወጣው ነበር። ያም መረጃ ቀረ። እንቅስቃሴ አድርጉ ብዬ እናንተ ላይ ስጮህ ነበር። ያ እንቅስቃሴም አልሰራም። ሰርቷል እኮ ግን ብዙ ጮኸን ድምፅ ሆነናል። ሉካን ቡድኖችን አምጥተናል። ግን ሉካን ቡድኖች መጡም ቀሩ ምንም አዲስ ነገር አልመጣም። ምክንያቱም የኛ ሀገር መንግስት የሚያወራውን ነገር አይፈጽምም። የዛ ሀገር መንግስት ግን ግማሽ ሚሊዮን አወጣለሁ ያለውን ይኸውላችሁ ሊያወጣ ነው። 100,000 ምናምን ህዝብ ላይ አሁን ዳግመኛ ትልቅ ፍተሻ ተንስቷል። ብዙዎቻቸው ኢትዮጵያኖች እየተያዙ ነው። ሰው ወቅ ሳይቀር ሴት ወንድ አይልም ድብና አድርጎ ነው የሚይዘው። ራሳቸውን ጠብቁ። ሌላ ምለው ነገር የለኝም። ይሄ ፓስወርድ ምናምን የሚባል ነገር እውነት ከሆነ ሄዳችሁ ራሳችሁን ብትከላከሉ አሪፍ ነው። ብቻ በሌላ ስራ ደግሞ
ህገወጥ በሆነ ስራ የምትሰሩ ልጆች ህገወጣችሁን አቁማችሁ ቀጥታ በሆነ መንገድ ብትሰሩና እውነተኛ መንገድ ነው የሚያዋጣችሁ። ህገወጥ የሚሰራ ሰው እንኳን ለኛ ሰው ቀርቶ ለራሱ ሰው እንኳን እንደማይመለስ ነው ህጉ የሚናገረው። እኛም ስር ህግ ጠብቋል። ያለ ስልክ ባዶአችን ባፋንታችን ነው ሜዳ ላይ መቅረታችን ነው ወይኔ በሚሉት ማን ነው። እስቲ ዛሬ የመጨረሻ ቪዲዮ ልሰናበታቸው። እንግዲህ ጀዋል ፍተሻ እንደነበር ነግሬያቸዋለሁ። ስልክ በእነሱ ጠራ رسالة إلى محمد بن سلمان وشعبها. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، رسالة إلى رئيس السعودية وشعبها من مساكين الحبوش المهاجرين إليكم المسجونين في المملكة العربية السعودية. اتقوا الله فينا نحن المساكين، جئنا لنخدمكم طالبين الرزق، نحتاج منكم العفو. أما سمعتم قول الرسول صلى الله عليه وسلم: ارحموا من في الأرض يرحمكم من في السماء. وقال صلى الله عليه وسلم: المسلم أخو المسلم لا يحقره ولا يخذله. اقرأوا تاريخ أهل الحبش، ولما نفاكم الآلم استقبلناكم. شهد لنا رسول الله صلى الله عليه وسلم: اذهبوا إلى أرض الحبشة فإن فيها ملك لا يظلم أحد، لكن أنتم تظلمون. نحن البردانين جوعانين، هذا جزاؤنا. لا يا ملك السعودية وشعبها، المسلم يعذب في بلاد المسلم، لا ما يسير يا ملك السعودية وشعبها. مالف دقيتي دبي مالف قتي دبي كان هي سالبون yakki keenya maali kan hojjenne cubbuun kan biyyarraa baaneef cooma barbaachaaf mitiin jiraachuuf maleessa kaleessa meeqa lubbuun darbeem ilma abbaan hiyyeessaa lakkisaa yaa firaa lakkisaa yaa qomoo maaloo nuuf dirmadhaan oolfadhaa dhumuu alagaan alagaadhaa maanteen hin argamu jireenya barbaachaaf oliif gannaan dhoofne baddaa fi gammoojjii yoom nu dhiisa yaa firaa gaddaa fi boo'ichi nutoo bara keenya guutuu boo'ichaan xumurre maal jetta yaa firaa gaafa alagaan nu bulchuyyuu kaleen akkanan turre rakkannee baqannaa rakkoon simatamna waan alana taane barri kunaa darbu gaaf tokko dubbanna. Assalamu alaikum warahmatullahi wabarakatuh. Obboleeyyantii kabajamoo fi jaallatamoo lammiiwwan keenya Oromoo bakka jirtanitti sagalee kenna sheer nu godhaa isiniin jenna. Bakkitti argamnu mana hidhaa Tariiquu Alkarjii keessatti maanguddoonni keenya dhibeedhaan nu harkatti dararamutti jiru. Namni dhufeetiin imbaansiin dhufee nu gaafatus hin jiru. Rakkina guddaatu nu qunnameetiin jira. Dafaa gara qaamni ilaallatutti nu iyyadhaa, daddafaa nu dhaqqabaa isiniin jenna obboleeyyan keenya. Nuti asitti nama sagalee nu ta'uu fi nama rakkina dhibamaa keenya nu yaaluu hin qabnu. Mana hidhaa nuti keessa jiru kana keessatti maanguddoo kennaa kan hanga umrii gurguddaa as keessa dararamu jiru. Sheekotootiin kennas as keessa salphachuu jiru. Ijoolleen teenya waggaa 18tti as keessatti dararamutti jira. Ammas namoota dhukkuba sammuu qabutu as keessa jira. Namoota maraatetu jira. Namoota dhibeen dararamee du'arra jirutu jira.